Lita, hi. Making daddy feel bad. You crying. You listen to reaction. You leave another. Dale, dale. Oh my God. I see you. Samara. Look in the tadabbikan damtayo. Elani, come here, mama, come here. You know what we have? You had to tell Julie that I made a special point of telling you that I was very excited. ልጆች በነገራችን ላይ በጣም አይደለም የፌስ ለውጥ አይተው ባህሪያችን ራሱ መጀመሪያ የምናሳያቸው ፍቅርና ባህሪ እንደገና ቁጣ ሲጨመርበት በጣም ነው ሾክ የሚያደርጉትና እንዳያችሁት የምስል ለውጥ ወይም የፊት ለውጥ ሲታይ ደግሞ እጅግ በጣም ነው የሚያስደነግጠው። እንግዲህ የኢትዮጵያ ፓርላማ ብዙ ጊዜ ብዙ አይነት ትዕይንቶችን ከምናይባቸው ቦታዎች አንዱ ነው እና በዚህ በኢትዮጵያ ፓርላማ ላይ ከድሮም ጀምሮ አይደለም በአሁኑ መንግስት ከድሮ መንግስት ጀምሮ ፓርላማ ውስጥ አንዳንድ ትዕይንቶች ይታያሉ። አንዳንዶቹ ፓርላማ ውስጥ የመተኛት ነገር ይታይባቸዋል፣ አንዳንዶች ሌሎች ሪአክሽኖች ይታይባቸዋል። እስኪ የዛሬው ደግሞ ምንድነው ፓርላማ ውስጥ የተፈጠረው የሚለውን እስኪ አንድ ላይ እናያለን። እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም ስፔሻሊ ይፈዘር በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል ጀሊት ወልኝ የሰነቀጣ በስማን ቅዱስ ማልቱ ሲዘናዘ የማዕድን ሚኒስትር ወይኔ ያረዘው ኮሚክ ነው ወይኔ አፍንጫ ውስጥ ጣት አለ ያጫውቷል። ጣቱ ውስጥ አፍንጫ አለ ያባብላል። እንደ ልጅነቱ ደግሞ ቢቀምሳል። ኦ ማይ ጋድ እኔ ረስኩ አሁን ቀምሰል። ኧረ ሰው ሌላ ታሪክ ውስጥ ገብቷል። በቃ በኮሜንት ይሄን እኮ ጠረጴዛው ስር እየቀባው ኧረ እባካችሁ ተው። እንግዲህ ሰው የትልቅ ሚኒስተር ሊሆን ይችላል። ኧረ ቀስ አይንህን እንዳትወጋ። ኧረ ተውኝ። አይንን እንዳትወጋ በጣም ደስ ይላል። ኧረ እውነት ነው። የኢትዮጵያ ፓርላማ ሌላ ታሪክ ውስጥ ነው የገባው። እውነት በጣም እኮ ነው የሚገርመው። እንግዲህ ሰው እንደምታውቁት ነው ማለት እዚህ ፓርላማ ውስጥ ከተገኘ የሆነ ስራ ትልቅ ከፍተኛ ቦታ ላይ ያለ ሰው እንደሆነ ምንም የሚያጠራጥር ነገር የለውም። ግን የት እንዳለ ረስቶታል ሰውየው። ፓርላማ ውስጥ መሆኑን ረስቶታል። በካሜራ እይታ ውስጥ መሆኑን ረስቶታል። በጣም ነው የሚያስቀው። እግዚአብሔር አይዶ ነው ምን እንደምን እዚህ ላይ አይተውኝ ሰማዩ ወይ ከንፈር ይደረቅብኝ ማለት ነው። ደረቀብሽ ካነሰ ጨምራለሁ። እሺ አያስፈልግም። ደግሞ ብዙ ጊዜ እንደዚህ አይነት እንትኖችን ካራክተሮችን ሲጫወት ያዋለውና በጣም ጎበዝ ነው። በጣም እንግዲህ ሰሞኑን በጣም ቫይራል ከሆኑ ቪዲዮዎች መካከል በጣም የሚገርም ታለንት ያለው ቲቸር አይተናል። ወጣት አስተማሪ ነው በኢትዮጵያ ያለ እና ፊዚክስን እንዴት ብትንትን አድርጎ እንደሚያስተምር ያየን ነበርና ብዙ ኮሜንቶች ሲሰጡ ነበር። ከብለው በጣም አስገራሚ የሆነ ፊዚክስን የማስተማር ጥበብ በጣም ታለንትድ የሆነ ቲቸር ነው ያለውና ስለሱ አንዳንድ ኢንተርቪዎችን ያየው ነበር። እስኪ ከሰጣቸው ኢንተርቪዎች መካከል ይሄኛውን ላሳያችሁና አዳምጡት። ከሱስ ካነሳችን በኋላ ከሱስ ከወጣውን በኋላ የነበረኝ ባህሪ አስቸጋሪ ነበረ።
እሱ ላይ የሚከፈለችው ዋጋ እጅግ በጣም ብዙ ነው። ስራ ስል ቤቴን ትቼዋለሁ for a long time ለረጅም ጊዜ ነው ማለት። እሱ ላይ የሚከፈለችው ዋጋ ብዙ ነው። ያ ብቻ አይደለም። ከምንም በላይ እንግዲህ አሁን ያኔ ድሮ ያቺ ቲቪ አሰናክላን ብላን አሰናከለችን ብዬ ነበር። እስቲ ነው ቤታችን ቴሌቪዥን የለም። ቴሌቪዥኑን ክላስ ውስጥ ለልጆች ማስተማር ያርክተናል። ኤሌክትሪክሲቲ ነው የምናስተምርበት። ስቲል ነው ተቀብለኛለች። በቃ ከዚህም በኋላ ውዴ ቴሌቪዥን እኛ ቤት መግባት የለበትም ማስለት እሺ ብላ ነው የምትቀበለኝ። እና እንደዚህ አይነት ሚስቶችን በፍለጋ በምርጫ አታገኛቸውም። በምርጫ ቢሆን እኔ የምመርጣቸው ሴቶች ምናልባት ሌሎች ነበሩ። ትክክለኛ ሚስት ግን ከእግዚአብሔር ዘንድ ናት። እውነትም በረከት ነው የሆነችኝ። እኔ አስቤ ተራምጄበት ያልተሳካልኝ ያልሰፋልኝ ነገር የለም። ስቲል ነው። አሁን እንግዲህ 6 ዓመታት አልፈናል በትዳር። አባት ሌላ አደራ ያለህ ነገር ነው። ሳትለወጥ ስም ሳይኖርህ ጥሩ ነገር ሳታረግ ወደ ትውልድ ሀገርህ ድሬዳዋ እንዳትመለስ ነበር ያለ። ሄድክ ወይስ ከሌላ? ይሄ ዓመት ሜጃዬ ነው ብያለሁ። አልሄድኩም እስካሁን ድረስ። አልሄድክም? አዎ። መቼ የምትሄደው? እናቴን አፍቃኛለች፣ እህቴን አፍቃኛለች፣ ሰፈሬን አፍቆኛል። አቧራው ይባል አይባል እንደ እንጃ ይናፍቃል። ግን ድንጋይ ላይ ተቀምጠን እናወራ እንጫወት ነበር ድሮ ልጅ እያለን። በጣም ደስ የሚል ቴስቲሞኒ ነው። ስለ ሚስቱ ነው ያወራው እዚህ ቦታ ላይ። እንግዲህ ሚስቱ ምን ያክል ሰፖርቲቭ እንደሆነች በሱ የህይወት ስኬት ውስጥ የሚስቱ እጅ በጣም ትልቅ ቦታ እንዳለውና ምን ያክል በቃ የስኬቱ ምክንያትና ሚስጥር እንደሆነች የተናገረውና በጣም የሚገርም ሰው ነው። ሲያስተምር አይታችሁት ከሆነ በጣም የተነቃቃ ቲቸር ነው። የዚህ ስኬቱ ሁሉ ሚስጥሬ ግን ሚስቴ ነች ነው እያለ ያለውና ቆንጆ አሪፍ ሚስት ይስጣችሁ ነው የምንለው። ሌላ ምን እንላለን? ያ ለምን እንደምታገቡት ቢቀርባችሁ ለምን እንደምታገቡ ስታውቁ ነው እንዴት እንደምትኖሩ የምታውቁት። አንድ ነገር ለምን እንደምታደርጉት ካላወቃችሁ እንዴት መደረግ እንዳለበትም አታውቁ። መጀመሪያ ዲፋይን መደረግ ያለበት ይብን በግል ህይወታችሁ ለምን እንዳላችሁ ነው። ለምን እንደምታገቡ ነው። ለምን ለምታረጓቸው ነገሮች ሁሉ የለምን ጥያቄዎች መመለስ አለባቸው። ለዚህ ነው በብዙ ሰው እንዴት ነው የምኖረው እንጂ ለምንድን ነው የምኖረው ብሎ አይጠይቅም። ለምን ልኑር የሚለው ውስጥ ግን እንዴት መኖር እንዳለብን ማቅጣጫ አለው። አሁንም ጋብቻንም ስንመሰረት ለምንድን ነው ጋብቻ የተመሰረተው ካልን ለዛ ዓላማ ከሆነ ያ ዓላማ የሚመጣው እንደዚህ ቢኖር ነው የሚለው ደግሞ መልስ ያገኛል ማለት ነው። ሰው ብቻውን ወንዘን መልካም አይደለም ይላል። ለሄልፕፉል ካምፓኒየንሺፕ ነው ሜሬጅ የተፈጠረው። እገዛ የሚገኝበት አብሮነት ነው። እግዚአብሔር ጋብቻን ከመፍጠሩ በፊት አዳምን ፈጥሮ ስራ ሰጥቶት ነበር። የአዳም መምጣት ለዛ ስራ ነው። ሔዋንም ስትመጣ እዛ ውስጥ ነው የገባችው። ስለዚህ አዳምና ሔዋን አብረው በመሆናቸው በጋራ እግዚአብሔር የሰጠውን ስራ ማሰራት እንዲችሉ ነው። እሱ እየመራ እሷ እየረዳች ማለት ነው። በመምራትና በመርዳት ውስጥ የሚገኘው አንድ መድረሻ ነው። ከማግባታችሁ በፊት ለምን እንደምታገቡ መለየት ማወቅ በጣም ዋና ነገር ነው። እውነት ነው። የምናውቀውን ህይወት ውስጥ ስንገባ ነው መልካም የሚሆነው። ለምን እንደምናገባ ካላወቅን ካገባን በኋላ እንዴት መምራት እንዳለብን ልናውቅ አንችልም። መንገዱን ልናሳይ አንችልምና አሪፍ ሀሳብ ነው። ደስ ይላል በጣም ቴንክ ዩ። እንግዲህ ሰሞኑን በጣም በቲክቶከሯ ልጅ በጃኒ ጉዳይ ላይ የድሮ ቪዲዮ ታይቶ ብዙ ነገር ሲወራ ነበር። በርግጥ ያለፈ ነገር ነው። ማንም ሰው ባለፈ ነገር ማንተም መባል የለበትም። ሙድ ሊያዝበት አይገባምና ልጅቱ ትላንትናዋን ነው ያሳለፈችውን ነገር ነው በቪዲዮ ያወጡት። ግን ኢትስ ኦኬ። እኔ በጣም ማደንቃት ልጅ ነች። ለምሮ ማደንቃት በጣም ስብዕናዋ ጠንካራ ነች። የብዙ ነገር እየተባለች ግን ተቋቁማ ያለፈች ልጅ ነችና በጣም ነው የምትገርመኝ። የእሷን ጉዳይ በሚመለከት ብዙ ሰዎች ሚዲያ ላይ ብዙ ነገር እየሰሩ ነው። እስኪ ኢቢኤሶች በዚህ ልክ የእሷን ጉዳይ ሰርተውታል። እስኪ እንስማ ምን ይላል ርዕሱ። ጆሮ ውስጥ ጣት አለ። እሺ ቀጥይስ ወይኔ ሄደ ይኸው እሱ ነው የጩኸቴ ማገር፣ እሱ ነው የዘፈኖቼ ባለቤት፣ እሱ ነው። ይኸውልሽ እንደ ቅቤ አትናጭ። ተረጋጊና ስሜትሽን አሳይ። ተረጋጊ። እንዴ ተዋረድን እኮ። ወይኔ
ሄደ ይኸው እሱ ነው የጩኸቴ ጠሪ የዘፈኖቼ ባለቤት እሱ ነው የበሬዎቹ ገበሬ እሱ ነው የባህሬ አባወራ እሱ ነው ጆሮ ውስጥ ጥፍር አለ ይሞነጭረኛል አፍ ውስጥ እጅ አለ ይዳብሰኛል በቃሽ ይሄ ትወና አይደለም ይሄ ግጥም ነው እንዴት ተዋረድን እኮ በጣም ትክክለኛ ሀሳብ ትወናውን ተውት ጆሮ ውስጥ ጥፍር አለ የሚል ግጥም ሰምቻለሁ ምን እያልሽ ነው እንዴ በቃ አታልቅሺ በቃ እንዴ በቃ አታልቅሺ እንዴ እናንተ ምን ሆናችኋል በቃ አታልቅሺ እናቴ እንዴ እቺ ልጅ ያጠመች እንጂ አልገደለችም እኮ ይሄን ባንፈልገዋል እንዴ በቃ አታልቅሺ በቃ እንዴ እናንተ አበዛችሁ አሁን እየመጣ ነው ትወናው ይሄ ነው ትወናው እኮ ሄደ የዘፈኖቼ ባለቤት እሱ ነው አስነካችሁ በቃ ስሜት ውስጥ ይመጣል በይ ጆሮ ውስጥ ምን አለ ትልቅ ቦታ ደርሳለሁ አሪፍ ነው በጣም ትልቅ ቦታ ትደርሳለህ ትልቅ ቦታ መድረስ አቅማለሽ በጣም የሚገርም ታለንት ነው ያሳየሽ እኛ እንኳን እኮ ማለት ነው ፊልም ስንሰራ በሽንኩርት ነው የምናለቅሰው እኛ ኑሯችንን አስተውሰን ነው የምናለቅሰው አንቺ የሚገርም ትወና ነው ያሳየሽ በቃ እንዳሁኑ እያለቀሽ እሱ ነው እያለሽ ጆሮ ውስጥ ፍራለ ግራለ ምን አያልሽ አንደኛ ሌላው እንግዲህ በጣም ስልችት ያለን ሽንፈት ነው በኢትዮጵያ ብሔራዊ ቡድን አገራችንን በወከለ ኢትዮጵያ ብሔራዊ ቡድን እየደረሰ ያለው ሽንፈት በጣም የሚያማርር ነው በጣም የሚያበሳጭ ነው ይሄን ተከትሎ ደግሞ አሁን ከፊት ለፊታችን የነበረው ከግብጽ ጋር የነበራቸው ጨዋታ የፈጠረው ሽንፈት ብዙ ጋዜጠኞችን እያስቆጣ ይገኛል ባለፈው ኤፍሬም የማነ ምን ያክል በብስጭትና በንዴት ሲናገር እንደነበር አይተናል ዛሬ ደግሞ እስኪ አንዱ ግርማቸው በጣም በኢትዮጵያ ብሔራዊ ቡድን ጉዳይ እንዳይና በፌዴሬሽኑ ላይ ጠንከር ያለ ሐሳብ ነው የሰጠው ይህን ሐሳብ አብረን እንሰማለን እስኪ በጣም ከባድ ምሬት ውስጥ ነው ያሉት እንስማቸው እስኪ 14 ሚሊዮን ብር በ3 አመት የምታገኘው አሰልጣኝ መፍትሄ አስቀምጥ መፍትሄ አምጣ ብሔራዊ ቡድናችን የሚሻሻልበትን መንገድ ጠቁም ኢትዮጵያ ውስጥ እኮ አዲስ አበባን የሚያክል ከተማ ከአርቲስት በቀጥታ መጥቶ የእግር ኳስ ፕሬዝዳንት የሆነባት ሀገር እኮ ነች ከአርቲስት ያለሙያ ጣልቃ የሚገባበት ያለሙያ ይሄን እናስተካክል መጀመሪያ ለምንድን ነው የምንቀልደው አዲስ አበባ ውስጥ የስፖርት አመራር ጠፍቶ ነው እግር ኳሱን የሚመራ ሰው ጠፍቶ ነው እግር ኳሱን በደንብ የሚረዳ ሰው ጠፍቶ ነው አርቲስት አምጥተን ምክትል ፕሬዝዳንት የምናደርገው ከዚህ የበለጠ ውርደት የታል እውነትን እንነጋገር ከተባለ በዚህ ነው እግር ኳስ እንግዲህ የኢትዮጵያ ፌዴሬሽን ፕሮብሌም የዛሬ አይደለም የረጅም አመት ችግራችን ነው አሁን ማስተዋል ምክትል ፕሬዝዳንት ስለሆነች አይደለም ኢትዮጵያ ብሔራዊ ቡድን የተሸነፈው የኔ እይታን ነው የምናገረውና ከዚህ በፊትም በነበሩት የፌዴሬሽን ፕሬዝዳንት ምክትል ፕሬዝዳንት አይታችሁ ከሆነ በሙያቸው የገቡ ሰዎች አልነበሩም ማለት ይቻላል እስካሁን ድረስ ዶክተሮች ሊሆኑ ይችላሉ ሌላ ፕሮፌሽን የነበራቸው ከስፖርት አንግል የተሻለ ዕውቀት ያላቸው ወይም ደግሞ ስፖርቱን ወደ ተሻለ ነገር ከፍ ያደርጋሉ ተብሎ የሚታበቁ ምንም አይነት የፕሬዝዳንት ቦታ ያገኙ የሉም የኔ እይታ የስፖርት ጋዜጠኛ ሰዎች እንደነ ግርማቸው እንደ ኤፍሬም የማነ ያሉ ሰዎች የስፖርት ፌዴሬሽን ፕሬዝዳንት ቢሆኑ ይቀላል አርቲስትን አምጥተህ የፌዴሬሽን ፕሬዝዳንት ከማድረግ በሌላ የሥራ ፕሮፌሽን ላይ ያለን ሰው አምጥተህ ዶክተሮችን አምጥተህ እዚህ ቦታ ላይ ከማስቀመጥ ስለ ሙያው ጠንቅቀው ሊያውቁ የሚችሉ ሊዘግቡ የሚችሉ እንደዚህ ውስጣቸው እስኪቃጠል እስኪናድ ድረስ ሊናገሩ የሚችሉ ሞር ታለንትድ የሆኑ ሰዎች ጠፍተው አይደለም ብዬ ነው ማምነውና ግን ምርጫችን በጣም የተበላሸ ነው በጣም ያሳዝናል ለኢትዮጵያ ብሔራዊ ቡድን መቼም
በዚህ መንገድ ከቀጠለ ለውጥ ይኖራል የሚል ነገር አይኖርም። ነገር ግን ስሜታቸውን ብዙዎች እያጋሩ ነው፣ ብዙዎች እያወሩ ነው። ሽንፈት ለኛ በእርግጥ አዲሳችን አይደለም፣ ሁሉም እንዳሸነፈን ነው። ኢትዮጵያ ብሔራዊ ቡድን ግን ያለው ነገር በጣም ያማርራል። ኤኒዌይስ የሐሳባችሁን እናንተም ኮሜንት ላይ አስቀምጡ። ምን ታስባላችሁ በዚህ አቅጣጫ? ስለዛሬ የነበረኝ ቪዲዮ ይሄን ይመስላል። ከኔ ጋር ስለነበራችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እንዳትረሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ አብራችሁኝ እንድትሆኑ ጋብዛለሁኝ። ቴንክ ዩ ሶ ማች። መልካም ቀን፣ መልካም ምሽት፣ መልካም ሳምንት ይሆንላችሁ።